ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በኢየሱስ ጉዳይ ላይ ጣልቃ ለመግባት በጣም ትፈልግ ነበር። ኢየሱስ ሲሰቀል ማርያም አልዓዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታል ነበር ብላ ልክ እንደ ሌሎቹ ኢየሱስ ላይ ትዘባበትበት ነበር። በነገራችን ላይ ሎቱ ስብሐት አንተ ያልከውን ቃል በቃል በመድገሜ እግዚአብሔር ይቅር ይበለኝ። ምክንያቱም የተጻፈ ነገር ስለሌለ ማለት ነው። ምን አለን? ማርያም አለን ኢየሱስ በተሰቀለ ጊዜ አልዓዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ተመልከቱ፣ እንዴት ይሞታል? ራሱን ያታልን ነበርን ብላ ልክ እንደሌሎቹ ትዘባበት ነበር አለ ክርስቶስ ላይ ልጇ ላይ። እሺ ይህ ልጅ በነገራችን ላይ ምን ብሎ የሚያምነው ስክሪፕቸር አለው ወይንም መጽሐፍ ቅዱስ ብቻ ብሎ አማኝ ነው። ስለዚህ አሁን የተናገርከውን ቃል በቃል ልናገኘው ይገባል። ምክንያቱም ሌሎቹ ስለመዘባበታቸው መጽሐፍ ቅዱስ ላይ ተጽፎ ስለምናገኝ ማለት ነው። ሌሎቹ ስለመዘባበታቸው ራስንም ማድን እኛንም ማድንም ሲል እናገኘዋለን። ሌሎቹም ደግሞ ሌሎቹን አዳነ እስኪ ራሱን ያድን ከመስቀሉ ላይ ይውረድ ብለው ሲዘባበቱ እንመለከታለን። መጽሐፍ ቅዱስ የነገረን እውነታ ነው። እመቤታችን ስለመዘባበቷ ለምን ከመጽሐፍ ቅዱስ አታሳየንም? እሺ በየትኛው ወንጌል ላይ ምዕራፍ ስንት ቁጥር ስንት ላይ? ተረት ነው ሊነግረን አይችልም ማለት ነው። ምክንያቱም አንተ ምን አማኝ ነህ? መጽሐፍ ቅዱስ አማኝ ስለሆንክ። መጽሐፍ ቅዱስ ብቻ አማኝ ከሆንክ ደግሞ አሁን እየተናገርከው ያለው ሐሳብ ከየት የተቀዳ መሆን አለበት? ከመጽሐፍ ቅዱስ። ስለዚህ ልታገኝ ወይም ልትሰጠን አትችልም። እሺ በነገራችን ላይ እንደው አንዳንድ አባቶች ይታ ካለ እሺ ሜሎስ አባቶችን የሚቀበል ሰው ነው። እንግዲህ ከዚህ በፊት ከአክሊል ጋር አንድ ውይይት ተወያይቶ ነበር እንደሚታወቀው በምን በጥምቀት ላይ። እስኪ ስለ አባቶች ሜሎስ ምን ብሎ ይናገራል የሚለውን እንመልከት። በጣም ለሐዋርያት ዘመን የቀረበ ሰው በፈርስት አፖሎጂ መጽሐፉ ላይ ቻፕተር 61 ክርስቲያን ባፕቲዝም ላይ ለውሃ ጥምቀት አድርጎ ይጠቀሟል። የውሃ ጥምቀት እንደሆነ አድርጎ ይተረጉማል። ምን ትላለህ? ትቀበላለህ የጀስት ማርቲርን? እሺ ለሐዋርያት ዘመን እጅጉን የቀረበ ነው። አልቀበልም። ከጀስት ማርቲር በኋላ በዘመን አሁንም ቅዱስ ኢራኒየስ ደግሞ ፍራግመንትስ ፍሮም ዘ ሎስት ራይቲንግስ ኦፍ ኢራኒየስ ምንድነው የሚለው ብላ ጠይቀኝ። እንደዚህ የዋለ እንደሆነ ይናገራል። ትቀበላለህ? ይበላ እኔ መጽሐፉ የሚለውን ነው የምቀበለው። መጽሐፉ ጥምቀት አይልም። ስለዚህ ኢራኒየስ የማይቀበል ለምን እንደጠየኩኝ እነግራችኋለሁ። ለምን እንደጠየኩት ባይዚ እነግራችኋለሁ። ተርቱለስ ኦኬ ተርቱሊያን ኦን ባፕቲዝም ላይ ቻፕተር 12 ላይ ኦፍ ዘ ኔሴሲቲ ኦፍ ባፕቲዝም ቱ ሳልቬሽን ጥምቀት ለድህነት ያለው አስፈላጊነት ላይ ይህንኑ ጥቅስ ይጠቅስና የውሃ ጥምቀት እንደሆነ ይናገራል። የመናፍቃን ጥምቀትም እንደማያድን ይናገራል። ይህንንስ ትቀበላለህ? የተርቱሊያን ከኔ ጋር ምን ያገናኛል? እሺ ይሄንን ማይቀበል ጥምቀት ካልሆነ አልቀበል፣ ጥምቀት ከሆነ አልቀበልም። እሺ ቢንጎ ከቱ ጋይስ አባትን የሚቀበል ነው ማለት ነው ሜሎስ? ኧረ በፍጹም የሚቀበል አይደለም። ተውት፣ አባቶችን ተዋቸው። ክርስቶስን የሚቀበል አይደለም። ያመነ የተጠመቀ